በጣም በርካታ በጀት የጨረሰ የመብራት ዝርጋታ ነው። ይህንን የመብራት ዝርጋታ ደግሞ ተግባራዊ ለማድረግ እዚህ ያለ አመራር ከፍተኛውን የስራ ድርሻ ይወስዳል። እዚያ ያለ ሙያተኛ ከፍተኛውን የስራ ድርሻ ይወስዳል። ባለሀብቱን ማስገባት ይግድ። የቴክኒክ ኮሚቴውም የኢንቨስትመንት ቦርዱም ፕሮጀክቶችን እየገመገመ በወቅቱ የመላክ ኃላፊነትና ግዴታ አለበት። ፕሮጀክት ገምግሞ መላክና ማድረስ ብቻ ሳይሆን ባለሀብቱ የተገመገመው ፕሮጀክት ወደ ስራ ካላስገባው ነገ ከነገ በኋላ ወርዳችን ያለው አጠቃላይ የስራ ቁጥር እየጨመረ ሌላ ፖለቲካል ኢሹ ነው የሚያስከትልና እዚያ አኳያ በጣም ከፍተኛ የሆነ የስራ መነቃቃት ሊፈጥር የሚችል አቅም እየገነባን ስለሆነ ይሄን አቅማችን መጠቀም መቻል አለብን የሚለውን መውሰድ ነው። በሁለተኛ ደረጃ እንደ ወረዳ ለኢንቨስትመንት ዘርፉ በዚህ ዓመት ከፍተኛ የሆነ ትኩረት እንሰጣለን ብለን በቅዳችን ካስቀመጥናቸው የመጀመሪያው ተግባር ይሄ ዘርፍ ዝም ብሎ በዋዛ በፈዛዛ የምናየው ነገር አለ። ለምንድን ነው ከፍተኛ የሆነ ትኩረት የምናደርገው ካላችሁ ታውቁታላችሁ። ሳሙና ከሚቸረችር ልብስ ከሚነግድ ነጋዴ በምንሰበስበው ሀብት ብቻ አይደለም ወረዳ ማሳደግ የሚቻለው። ከፍተኛ ገቢ የምናገኝባቸውን የስራ ዘርፎች ለይተን መስራት መቻል አለብን። የመጀመሪያው የትኩረት አቅጣጫችን ባለሀብቱ ላይ ምንም ድርድር የለም። ለአራዊቱ ለጫካ አራዊቱ አይደለም መብራት ብናበራ ማህበረሰባችን ቀያሪ በሆነ መንገድ የኢንዱስትሪ አብዮቱን ማቀጣጠል አለብን እስካልን ድረስ እያንዳንዷን ስራ በትኩረት መከታተል መቻል አለብን የሚለው ነገር መወሰድ መቻል አለበት። የተቋሙ ሙያተኞች፣ አስተባባሪ አመራሩ፣ ጠቅላላ አመራሩ፣ ማህበረሰባችን፣ የፕሮጀክቱ ባለቤት በከፍተኛ ሁኔታ መንቀሳቀስ እንዳለበት ካሁን ጀምሮ ስራ እየሰራን ስለሆነ እሱን በትኩረት አጠናክረን የምንቀጥለው ጉዳይ ነው። በክልሉ መንግስት በ19.6 ሚሊዮን ብር ክፍያ ተፈጽሞ የተዘረጋ የመብራት ዝርጋታ አለ። እንግዲህ ይህ መብራት የተዘረጋው በአሳለፍነው የበጀት ዓመት ሚያዝያ ወርና ግንቦት ወር ላይ ነው ማለት ነው። የፈጀው የብር መጠን ቅድም እንዳሉትኝ 19.6 ሚሊዮን ብር አካባቢ የክልሉ ኢንቨስትመንት ቢሮ በቀጥታ ለመብራት ኃይል ክፍያ ፈጽሞልን። እንደምታዩት እንግዲህ ለኛ ወረዳ ሌላ አማራጭ ምንለው የኢንቨስትመንት ቦታ እንደተጠበቀው ነው። ከዚህ በፊት እጅግ በጣም ስራ የተጀመረበት ከዚህ ባችማ ቀበሌ እዚሁ ካለንበት ቦታ ላይ ነው ማለት ነው። ይህንን የኢንዱስትሪ መንደር በተለይ በጣም ከፍተኛ የሆነ የመሰረተ ልማት ችግር ያለበት ነው። ከዚህ የመሰረተ ልማት ችግር መካከል አንዱ የመብራት ችግር ያለበት ነው ማለት ነው። ሌላም ተጨማሪ የመሰረተ ልማት ምንላቸው የውሃ እና ሌሎች ተመሳሳይና ተዛማጅ የሆኑ ችግሮች ያሉበት ሳይት ነው ይህ ሳይት እንደምታዩት። ስለዚህ ይህን ችግር ለመፍታት እንግዲህ በእኛ በወረዳ አቅም እንኳን ይህንን ማድረግ ማንችል መሆኑ ግልጽ ነው። የክልሉ ኢንቨስትመንት ቢሮ ቅድም እንዳሉትኝ ይህን ክፍያ ፈጽሞልን ይህን የመብራት ዝርጋታ ስራ ተሰርቷል ማለት ነው። ስለዚህ ዋና ዓላማው ምንድን ነው? ያው ቁጭ ብለን በሚዲያ ወይም ደግሞ በፌስቡክ ብቻ ከማየት ውጭ እስካሁን መጠን አመራሩ በአካል መጥቶ የማየት የመጎብኘት እድሉም አግኝቶ ስላልነበረ አመራሩ ባለበት መጥቶ ቢያየውና የነበረውን ወይም ደግሞ በዚህ ዓመት ባሳለፍነው በጀት ዓመት የሰራነው ስራ ምንድን ነው የሚለውን የግድ አመራሩ ግልጽ መሆን ስላለበት እና የእኛ ባለሙያዎችን ባሉበት ነው ለማሳየት የፈለግነው ማለት ነው።